ነገ ሐምሌ 8 አቤት 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 ስምህን በጋድ በአካል አይደለም ተኝቶም እንኳን ቢሆን በህልሙ የጠራውን ሰው እምርልሃለሁ። መታሰቢያን ያደረገ አይደለም ለማድረግ ያሰበውን ሰው ራሱ እምርልሃለሁ። ወንዱን የ40 ቀን ሴቷን የ80 ቀን የንጽህና ጸጋን እሰጥልሃለሁ የተባሉት ቅዱስ አደራ እኒህን ቅዱስ ሁሉም ህዝበ ክርስቲያን ያውቃቸው ዘንድ በደንብ አድርጋችሁ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። ነገ ሐምሌ 8 የገድልህ መጽሐፍ የጻፈ ያጻፈ የሰማ ያሰማ የተረጎመ ያስተረጎመ ያነበበ ያስነበበ ሰው ኃጢአታቸውን እምርልሃለሁ። ልጁን በአንተ ስም የሰየመ የጠራ ሰው በሙሉ ኃጢአቱ ይማርለታል። በዓልህን ያከበረ መታሰቢያን ያደረገውን ሰው በሙሉ እምርልሃለሁ። በዓልህን መታሰቢያን ያደረገ አይደለም ለማድረግ ያሰበውን ራሱ እምርልሃለሁ። ልጅ እምቢ ያላችሁ ልጅ መውለድ ያልቻሉ ሰዎች አምላከ ኪሮስ ጌታዬና አምላከ ኢየሱስ ክርስቶስ ሆይ እባክህን በቅዱስ ኪሮስ ተማጽነናል ልጅ ስጠን ብለው የገድልህ መጽሐፍ በጀርባቸው ቢሸከሙ ልጅን እሰጣቸዋለሁ። ማንኛውም ሰው ቤተክርስቲያንን ቢያጣ ቤተክርስቲያን መሄድ ባይችል ከቤቱ ሆኖ በፍጹም እምነት አምላከ ኪሮስ ጌታዬና አምላከ ኢየሱስ ክርስቶስ ሆይ እያለ 3 ጊዜ ቢለምነኝና አቡነ ዘበሰማያት ቢል ወንዱን የ40 ቀን ሴቷን የ80 ቀን ንጽህና ጸጋ እሰጣቸዋለሁ ኃጢአታቸውን ይቅርላቸዋለሁ የተባሉ የሮም የነገስታት ልጅ የነበሩ የታላቁ ቴዎዶሲዮስ ታናሽ ወንድም የነበሩ የሙሽራው ሰማዕት የቅዱስ ገብረ ክርስቶስም አጎት የነበሩ በሊቀ መላእክት በቅዱስ ገብርኤል መሪነት ወደ በረሃ ከመነኑ በኋላ የቅዱሱ አባታችን የአባ በብኑዳ ደቀ መዝሙር ሆነው እየተጋደሉ እያለ ለእርሳቸውና ለአባታቸው ለአባ በብኑዳ ከሰማይ ህብስት እየወረደላቸው ነበር የሚመገቡት። ከዕለታት አንድ ቀን አንድ ኃጢአተኛ መነኩሴ መጥቶ አባ በብኑዳ ከሰማይ የወረደላቸውን ህብስት ቢያካፍሉት እና ያንን ይዞ ሂዶ ያ ሽማግሌ ይህን ነው የሚበላ እያለ ለመነኮሳት ወስዶ ቢሰጥባቸው ሊቀ መላእክት ከሰማይ ታዘዞ መጥቶ ያንን ህብስት ከእጁ ላይ ነጥቆ ወስዶበታል። ነገር ግን መድኃኔዓለም ኢየሱስ ክርስቶስ የተቀደሰውን ለውሻ ሰጥቷልና ወዳጅ በብኑዳ በእኔ በፊቴ እንዳይከሰስና እንዳይወቀስ በአንበሳ አፍ ተበልቶ ተሰብሮ ይሙት ብሎ አዘዘ። ወዲያው የታዘዘ የበረሃ አንበሳ መጣና ቅዱሱን አባታችን አባ በብኑዳን አንበሳ ሰብሮ ገደላቸው። ይህንን የተመለከቱት ቅዱሱ አባታችን አቡነ ኪሮስ ጌታዬ ሆይ ለምን ፍርድህ እንደዚህ ሆነ? በዓለም በደስታና በተድላ የሚኖሩትን በክብር ትቀብራቸዋለህ፣ በክብር ያርፋሉ። አንተን ብለው ዓለምን ጥለው የመነኑትን ግን እንዴት ለአራዊት አሳልፈህ ትሰጣቸዋለህ? ይህንን ፍርድህን ሳላውቅ አባቴ አባ በብኑዳ በአንበሳ አፍ ተሰብረው የሞቱበትን ምክንያት ሳልረዳ ከዚህች ምድር ላይ ላልነሳ በሕያው ስምህ ምያለሁ ብለው ለ40 ዓመት መሬት ላይ ተኝተው የጸለዩ ቅዱስ አባት ናቸው። ታዲያ ለ40 ዓመት ተኝተው በጸለዩ ጊዜም ሰውነታቸው ግማሹ አፈር ሆኖ ግማሹም ደግሞ ሳር አብቅሎ ነበር። በመጨረሻም ጌታችን ተገልጾ ከ40 ዓመት በኋላ ወዳጄ ኪሮስ ሆይ እንዳንተ ለሰው ልጆች ፍቅር ራሱን አሳልፎ የሰጠ ሰው አላገኘሁም ብሎ ወዳጄን አባትህን በብኑዳን በአንበሳ አፍ ተሰብሮ እንዲሞት ያደረኩኝ በፊቴ እንዳይከሰስና እንዳይወቀስ ነው፣ የተቀደሰውን ለውሻ ሰጧልና ብሎ መልሶላቸዋል። ወገኖቼ ይሄ ብቻ እንዳይመስላችሁ። ለቅዱሱ አባታችን ለአባ በብኑዳ የሞት ምክንያት የሆነው መነኩሴ ራሱን አጥፍቶ እንደሞተ እና የጽልመት መላእክትም ሲኦል ወስደው እንደከተቱት በአወቁና በተረዱ ጊዜም ደግሞ እንደገና ያችን ነፍስ ማርልኝ ብለው ለ40 ዓመት የጋለ ድንጋይ ላይ በሆዳቸው ተኝተው የጸለዩ አባት ከ40 ዓመት በኋላም ደግሞ ያንን ራሱን ያጠፋውን መነኩሴ ያስማሩ ቅዱስ አባት። ከዚያም እመቤታችን ተገልጣ ወደ ደብረ ባሳት ሂድ በዚያ የምታየው ነገር አለ ብላቸው ወደ ደብረ ባሳት ገዳም በሄዱ ጊዜም አባ ሚሳኤል ነዳይ እኛን የመሰሉ ቅዱስ አባት ለ65 ዓመታት በበረሃ ብቻቸውን ሲጋደሉ ከኖሩ በኋላ በደብረ ባሳት ገዳም ለ25 ዓመታት 5 ዓመት መነኮሳት እየጠየቋቸው በቁስል ታሞ ማለት ነው በደዌ ተመተው ለ5 ዓመት መነኮሳቱ ሲጠይቋቸው ከኖሩ በኋላ ለ20 ዓመታት ብቻቸውን ያለ ምግብና ያለ ውሃ ላበታቸው በግንባራቸውና በሰውነታቸው ላይ የተንቆረቆረ ያለ ምግብና ያለ ውሃ ያለ ማንም ጠያቂ ለ20 ዓመታት ያንን ቁስል ተሸክመው የኖሩትን ቅዱስ አባት ሂደው በተመለከቷቸው ጊዜ እጅግ በጣም ደንግጠዋል። 7ቱ ሊቃነ መላእክት በቀኝ በግራ በፊት በኋላ ሆነው ሲጠብቋቸው ተመለከቱ። ለእርሳቸው ብቻ እንጂ የሚታያቸው ለሰዎች አይታዩም ነበር። እርሳቸውም እጅግ በጣም ተገርመዋል። ታዲያ ቅዱሳን መላእክት ሆይ ከዚህ ምን ታደርጋላችሁ ቢሏቸው ከጌታችን ታዘዘን ነው፣ ይሄው እርሳቸውን እየጠበቅን 25 ዓመት ሆኖናል አሏቸው። እስከ መቼ ነው የምትጠብቋቸው ባሏቸውም ሰዓት እንግዲህ እስኪያልፉ ድረስ ጠብቋቸው ተብለናል ብለዋቸዋል። እርሳቸውም ስቃያቸውን ተመልክተዋልና ምርር ብለው አልቅሰው ወደ ጌታችን ጌታዬ ሆይ አባ ሚሳኤል ነዳይን እባክን አሰናብተው ብለው ጸልየዋል። በጸሎታቸው መሰረትም ያንኑ ቀን አባታችን ቅዱሱ አባ ሚሳኤል ቅድስት ነፍሳቸው ከቅድስት ሥጋቸው ተለይታለች። ቅዱሱ አባታችን አቡነ ኪሮስም እያለቀሱና እያዘኑ
እኒያን ቅዱስ አጥበው ገንዘው ሲቀብሯቸው ቅዱሳን መላእክት ደግሞ እያጠኑ ማዕጠንት እያጠኑ አጅበዋቸዋል። ታዲያ የደብረ ባሳትን መነኮሳት እግዚአብሔር ተቆጥቶባቸዋልና በአንድ ቀን ሁሉንም አረማዊ ወታደሮችን አስነስቶ ገዳሙን ወርረው ገዳሙን እንዲያጠፉት እነሱንም እንዲገድሏቸው አደረገ። በዚህም የተነሳ የጽልመት መላእክት እየመጡ ነፍሶቻቸውን ተቀብለው ወደ ሲኦል ሲከቷቸው ተመለከቱ። እባክህን ጌታ ሆይ እነዚህን የደብረ ባሳት መነኮሳት ማራቸው፣ ይቅር በላቸው፣ የጽልመት መላእክት እያዳፉ ወስደው ሲኦል ሲከቷቸው ተመልክቻለሁና ብለው ጌታችንን ቢማጸኑ፣ ጌታችንም ወዳጄ ኪሮስ ሆይ ምግባራቸው የከፋ ነውና አትልፋ አልምራቸውም ቢላቸው ለ30 ዓመት የሞቀ ድንጋይ ላይ ተኝተው የጸለዩ ቅዱስ አባት። ታዲያ ከ30 ዓመት በኋላም ጌታችን ጸሎታቸውን ተቀብሏቸው ነፍሳቸው ከስጋቸው እንደገና ተዋህዳላቸው በምግባርና በሃይማኖት ወደ ገዳማቸው ተመልሰው ጸንተው እንዲጋደሉ ያደረጉ ቅዱስ አባት ናቸው። እኒህ ጽድቃቸው እንደ ቁመታቸው የረዘመላቸውና እንደ ውብ መልካቸው ያማረላቸው የበረሃው ኮከብ የበረሃው መናኝ ቅዱሱ አባታችን ታላቁ አቡነ ኪሮስ ነገ ሐምሌ 7 የዕረፍት በዓላቸው ነው። ወገኖች ሐምሌ 7 ቀን የሚከበሩ ቅዱሳን እጅግ በጣም ብዙ ናቸው። 3 ኃያላን ቅዱሳን አሉ። የበረሃው ኮከብ የበረሃው መናኝ አቡነ ኪሮስ፣ የበረሃው ኮከብ የበረሃው መናኝ አባ ቢሾይ አባ ብሶይ፣ እንዲሁም ደግሞ የበረሃው ኮከብ የበረሃው መናኝ ቅዱሱ አባታችን አባ ሚሳኤል ነዳይ። እነሱ ሶስቱም ቅዱሳን ነገ ሐምሌ 8 የዕረፍት በዓላቸው ነው። የሶስቶቹን በአንድ ላይ አድርጌ በሌላ ቪዲዮ ሰርቼላችኋለሁ። ያልደረሳችሁ ሰዎች አካውንቴ ውስጥ ገብታችሁ ማየት ትችላላችሁ። በተጋድሏቸውና በቃል ኪዳናቸው እጅጉን በጣም ትገረማላችሁ፣ ትደነቃላችሁ። የሚያውቁትን ለማያውቁት ማሳወቅ በጎነት ነውና አደራ በደንብ አድርጋችሁ ኮፒ ሊንክ በማድረግ ይህን ቪዲዮ ለሁሉም ሰው እንዲደረስ አድርጉት። ለቤቱ አዲስ ሆናችሁ ፎሎ ማድረግ እንዳይረሳ። መድኃኔዓለም ኢየሱስ ክርስቶስ ከቅዱሱ አባታችን ከአቡነ ኪሮስ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።